ከጌታ ጸጋና ሰላም ይብዛላችሁ እንዴት ሰነበታችሁ ያመላካችን እግዚአብሔር ስም ለዘላለም ብሩክ ይሁን የሁለተኛ ቆሮንቶስ ምዕራፍ 3 ላይ ከቁጥር 12 ጀምሮ እስከ 18 ድረስ እዚህ ቤት እግዚአብሔርን ቃል ስናነብ ቆመን ነው የምናነበው ሁለተኛ ቆሮንቶስ ምዕራፍ 3 ላይ ከቁጥር 12 ጀምሮ እስከ 18 ድረስ በጌታ በኢየሱስ ክርስቶስ ስም አነበዋለሁ የጌታም ቃል እንደዚህ ይላል እንግዲህ እንዲህ ያለ ተስፋ ካለን እጅግ ገልጠን እንናገራለን የዚያን ይሻር የነበረውን መጨረሻ ትኩር ብለው የእስራኤል ልጆች እንዳይመለከቱ በፊቱ መጋረጃ እንዳደረገ እንደ ሙሴ አይደለንም ነገር ግን ሐሳባቸው ደነዘዘ ብሉይ ኪዳን ሲነበብ ያ መጋረጃ ሳይወሰድ እስከ ዛሬ ድረስ ይኖራልና በክርስቶስ ብቻ የተሻረ ነውና ነገር ግን እስከ ዛሬ ድረስ የሙሴ መጻሕፍት በተነበቡ ጊዜ ሁሉ ያ መጋረጃ በልባቸው ይኖራል ወደ ጌታ ግን ዘወር ባለ ጊዜ ሁሉ መጋረጃው ይወሰዳል ጌታ ግን መንፈስ ነው የጌታ መንፈስ ባለበት በዚያ አርነት አለ እኛም ሁላችን በመጋረጃ በማይከደን ፊት የጌታን ክብር እንደ መስተዋት እያብለጨለጭን መንፈስ ከሚሆን ጌታ እንደሚደረግ ያን መልክ እንመስል ዘንድ ከክብር ወደ ክብር እንለወጣለን የተቀደሱ እጆቻችንን ከፍ አድርገን የሰማኑን እንዲባርክልን አጭር ጸሎት እናረጋለን የጌታ መንፈስ በመካከላችን ሊፈታን በኃይል አለ ሊባርከን በኃይል አለ ነፃ ሊያወጣን በሙላት አለ እናመሰግንሃለን እንደገና ስለዚህ ምሽት ጨምረን እንባርክሃለን እግዚአብሔር መንፈስ ቅዱስ በተለየ መንገድ ደግሞ ይህንን ምሽት በመገኘት ስላጥለቀለከው እናመሰግንሃለን ህልውና አየሩን ህልውና ሁለንተናችንን ስለያዘ በዚህ ቤት ውስጥ ኢየሱስ ክርስቶስ ብቻ እንዲከብር ያረክ ስለሆነ እናመሰግንሃለን የሆነው የሚሆነውም ሁሉ ኢየሱስ ክርስቶስን ብቻ ያድምቀው የትኛውም አይነት የጨለማ ጉልበት በኢየሱስ የመገለጥ ብርሃን የተመታ ይሁን የትኛውም ዓለማወቅ በክርስቶስ ኢየሱስ መገለጥ የተሻረ ይሁን አምላካችን ቅዱስ እግዚአብሔር ሆይ ጸልያለሁ በአይምሮ ላይ ያለ ባዶነት በመገኘት ይሞላ በአይምሮ ላይ ያለ ባዶነት በቅዱስ ቃል ብርሃን ይያዝ እግዚአብሔር ሆይ ነፃ የወጣ የተፈታ ሰው በመገኘት ቁጥጥር ውስጥ ይቀመጥ አምላካችን እግዚአብሔር ሆይ የሚቋቋም የሚገዳደራቸውን ሁሉ በቅዱስ ቃል ድል እየነሱ የሚራመዱበት አቅም ይጨመርላቸው እግዚአብሔር ሆይ ለመጸለይ ለመዘመር አቅም ሰጠህን እንዲህ ባለ ሁኔታ ቅዱስ ቃልን ከፍተነዋል በጌታችን በኢየሱስ ክርስቶስ ስም ጨምረ ባርክልን እውነትን ያለ መከልከል በዚህ ምሽትም ደግሞ ግለጥልን እለምንሃለሁ ስራቶቻችን በቃል ጉልበት ይፈቱ የትኛውም ትምታ በቃል ኃይል ይበጣጠስ የትኛውም አይነት የጨለማ አሰራር በቃል ኃይል የፈረሰ ይሁን ጮክ በሉና እስቲ የእግዚአብሔር ቃል በሉ እስቲ ቃል ባይኖረን ምን እንደምንሆን ራሱ ማወቅ አንችልም ቃልህ ለውጦናል ቃልህ አድኖናል ቃልህ ሕያዋን አድርጎናል እግዚአብሔር ሆይ ስለሰጠን ስለዚህ ክቡር ቃል እናመሰግንሃለን ስለዚህ ቅዱስ መጽሐፍ እናመሰግንሃለን አምላካችን እግዚአብሔር ሆይ የመጣኑን ብቻ ሳይሆን ቀጥሎ ምን ኖሮውን ሁሉ እዚህ ውስጥ ስላስቀመጥከው ነገ ሰርፕራይዝ የሚያረገን ነገር ስለሌለ በቃል ውስጥ ያለው ነው ያደረገን ምን ቀጥለው ዘላለማችን ስለተያዘበት ስለዚህ ዘላለማዊው ቃል እናመሰግንሃለን ሰማይና ምድር ያልፋሉ ቃሌ ግን ለዘላለም ይኖራል ተብሏልና ስለ ዘላለማዊው ቅዱስ ቃል ስለተወለድንበት ስለዚህ ክቡር ቃል በኢየሱስ ክርስቶስ ስም እናመሰግንሃለን በእውነት ተወልደንበታል ዛሬ ደግሞ እምንናድግበትን እምንለወጥበትን ከዚሁ ቃል ውስጥ ጨምረ ስጠን
ደግሞም እባክህ ኢየሱስን አሳየን። ክብር ይሁንልህ በኢየሱስ ክርስቶስ አሜን። ጌታን እጅግ አድርጌ አመሰግናለሁ። እንደገና ይሄንን እድል ስላገኘው ጌታን እጅግ አድርጌ ባርካለሁ። ጌታን እንደማገልገል አይነት እኔ በምድር ላይ ጌታን እንደማገልገል የምወደው ነገር የለም። በእውነት ነው የምነግራችሁ። እንደዚህ አሁን ምን ማለት ነው መስበክ ለምጄ ሳይሆን ወድጄው ግን የማደርገው ነገር። ክብር ለኢየሱስ ይሁን። በየትኛውም አጋጣሚ ለማገልገል አሁንም ማለት ነው ወደዚህም ስመጣ በህይወቴ እምፈራበት ቦታ ቢኖር እንደዚህ አይነት ቦታ ነው። መቼም የማለምደው ማለት ነው እስከ ቆም ድረስ የማለምደው ነገር ይሄ ነው። ግን ደግሞ በጣም በህይወቴ ደግሞ ደስ ብሎኝ የምሰራውም ነገር ቀሎኝም የማረገው ነገር ይሄ ነው። ለሰው የሆነ ነገር ከማውራት ይልቅ ቆሞ መናገር ይቀለኛል። ኢየሱስ ክርስቶስ ጌታ ነው እና እግዚአብሔርን እጅግ አድርጌ ባርካለሁ። ሁለተኛ ቆሮንቶስ ምዕራፍ 3 ላይ ከቁጥር 12 ጀምሮ እስከ ቁጥር 18 ድረስ ያለ የእግዚአብሔር ቃል ክፍል ነው። ከመጸለያችን አስቀድመን ሁላችንም ያነበብነው ወንድማችን ሐዋርያው ቅዱስ ጳውሎስ ነው። በዚህ ደብዳቤ ላይ በቆሮንቶስ ከተማ ለነበረችው የክርስቶስ ቤተክርስቲያን ይህንን ደብዳቤ ሲጽፍ ከምዕራፍ 2 ቁጥር 12 ጀምሮ ከምዕራፍ 2 ቁጥር 12 እስከ ምዕራፍ 3 ቁጥር 18 ድረስ ተያያዥነት ያለው ሐሳብ ነው ያለው። የአዲስ ኪዳን አገልግሎትና የብሉይ ኪዳን አገልግሎትን እና አገልጋዮቻቸውን ጳውሎስ በዚህ ቦታ ላይ ያቀርበዋል። እንደ ንጽጽር ያረገ ነው የሚያቀርበው። የብሉይ ኪዳን አገልግሎትን ያቀርበዋል፣ የአዲስ ኪዳን አገልግሎትን ያቀርበዋል። እና የአዲስ ኪዳን አገልግሎትን ለማድመቅ ምን ያህል ክቡር እንደሆነ ለማሳየት በቀደመው ኪዳን የነበረውን ነገር ጳውሎስ ያመጣዋል። ለብዙዎች መደገፊያ ነው፣ ለብዙዎች መመኪያ ነው። በጣም ብዙዎች እንደዛ መሆን ያምራቸዋል የብሉይ ኪዳኑ። ስለዚህ ጳውሎስ ሲያመጣው በጣም ብዙዎቹ በጣም ተስፋ አረጋሉ። የቆሮንቶስ ቤተክርስቲያን እየዘለሉ እየቆሙ እየተቀመጡ ስለ ሙሴ ሲጽፍላቸው አሜን እንደሚሉ፣ ቀጥሎ ግን የአዲስ ኪዳኑን አገልግሎት ሲያመጣው ጳውሎስ ትወድቃላችሁ ማለት ነው። በሙሴ ዘሎ አሜን ያለ ሰው በኢየሱስ ከሆነ መሞት ነው ያለበት። ክብር ለኢየሱስ ይሁን። ብሉይ ኪዳንን ክብር የሌለው አይለውም፣ ክብር ነበረው ይልና ከኋላ በመጣበት ምክንያት ግን ክብር የሌለው ሆኗል ይለዋል። ክብር ነበረው ይላል። ያለ ክብር የመጣ አይደለም፣ በክብር ነው የመጣው። ከኋላ የመጣበት ግን መጠኑ ሲታይ ያኛው የሌለው ነበር ማለት ነው አለ። እና እሷን ነው በጣም ትንሽ አብረን እንድንካፈል በልቤ ላይ ያለው። ሁለተኛ ቆሮንቶስ የጳውሎስ ደብዳቤ ነው። ያው ሁለተኛ ካለ አንደኛ አለ ማለት ነው። ስለዚህ አንደኛ ቆሮንቶስ ስለ ቸርቿ ነው። ሁለተኛ ቆሮንቶስ በጣም በስፋት ስለ ጸሐፊው ወይንም ደግሞ ስለ ወንድማችን ሐዋርያው ቅዱስ ጳውሎስ ነው። የጳውሎስ ባዮግራፊ ነው ይሄ ደብዳቤ። በተለያየ አጋጣሚ እዚህም ስመጣ ደጋግሜ ነው የምነግራችሁ የጳውሎስ ባዮግራፊ ነው። ጳውሎስ ስለራሱ በዚህ ደብዳቤ ላይ የጻፈውን ያክል ምንም ደብዳቤ ላይ ስለራሱ አይጽፍም። በጣም በስፋት የደረሰበትን የመከራ ጥልቀትና የደረሰበትን መንፈሳዊ ከፍታ፣ ወደ ታች የወረደውን ጥልቀትና ወደ ላይ የወጣውን ከፍታ ጳውሎስ ሁለት ኤክስትሪሞችን የሚጽፈው በዚህ ደብዳቤ ላይ ነው። ብዙ ተገረፍኩና 39 ጊዜ 5 የገረፉኝ፣ በጅራፍ ተለተሉኝ፣ በድንጋይ ወገሩኝ ምናን እያለ የሚጽፈው እዚህ ላይ ነው። ባለፈውም ጊዜ ተናግሬያለሁ። የሚያገለግሉንም ሰዎች ደግሞ ነታሚውና ፓስተርም ሲያስተምሩን እንደሚነግሩን ደግሞ በዚህ ደብዳቤ ላይ ብቻ ምዕራፍ 6 11 እና 12 አካባቢ ብቻ የተጠቀሱ በእነዚህ 3 ምዕራፎች ብቻ የተጠቀሱ 55 መከራ አለ እዚህ ሰውዬ ላይ። ሰውዬው ይሄ ሁሉ መከራ ደርሶብኛል እያለ 55 አካባቢ የጻፈው ነው። ለዛውም ጳውሎስ 192 ግርፋትን እንደ አንድ እየቆጠረ ማለት ነው እየሰበሰበ 55 አድርሷቸዋል። እኛ ብንሆን 192 ብለን ከዛ በድንጋይ ወገሩኝ ብለን 193 ብለን ነው የምንቀጥለው። እሱ የተገረፈው 39 ጊዜ 5 የሚለውን አንድ ብሎ ጀምሮ ማለት ነው። በጣም የመከራ ጥልቀት ውስጥ ገብቷል። እንደውም ስለ መከራ ጥልቀቱ ምዕራፍ 1 ላይ ሲናገር ስለደረሰብን መከራ እንድታውቁ ፈልጋለሁ ይላል። በምን አይነት መከራ ውስጥ ነው ያለፍከው ጳውሎስ ሲሉት የሞት ፍርድ እንደተፈረደብን ይሰማን ነበራል። ምን ማለት ነው? እንደምንሞት እርግጠኛ ነበርናል። በቃ አሁን ጨርሻለሁ ማለት ነው አገልግሎት። በቃ መሄዴ ነው ብሎ እጁን ታጥቦ ነገሩን በሙሉ ጨርሶ ቁጭ ካልን በኋላ እግዚአብሔር መጥቶ አዳነን አለ። አሁን ከመከራ ድኜ ሳይሆን ከሞት የሚያስነሳ በሰማይ እንዳለ እንዳቅ ነው አለ። አሁን ከዚህ መከራ እግዚአብሔር ሲያወጣኝ በትንሣኤ ሙታን እርግጠኛው እንኳን ከሞት የሚያስነሳ በሰማይ እንዳለ አመንኩ አለ እንጂ ይሄኛው ከመከራ መዳን ሳይሆን ከሞት መነሳት ነው።
እግዚአብሔር ከሞት አስነስቶ ነው ሕይወት ያስቀጠለን ብሎ የመከራውን ጥልቀት ትንሣኤ ሙታን ሁሉ እያለ ነው የሚያነሳው። በዚህ ያክል የመከራ ጥልቀት ውስጥ ጳውሎስ አልፏል። የክብርንም ወይንም የከፍታንም ጠርዝ ደግሞ በየትኞቹም ደብዳቤ ላይ ከጻፈው በላይ እዚህ ደብዳቤ ላይ ነው ያለው። አንድ ቦታ ነው የጠቀሰው፣ ባገኘነው አጋጣሚ ሁሉ ግን ጠቅሷል። ሶስተኛ ሰማይ ሄጄ መጣው የሚለው ምዕራፍ 12 ላይ ያለው ባይዘው ሶስተኛ ሰማይ ሄጄ መጣው ያለው እዚህ ደብዳቤ ላይ ብቻ ነው። ሶስተኛ ሰማይ የሚባል ከዚህ ደብዳቤ ውጭ የለም። እና ጳውሎስ የክብርንም ጥግ የሚጠቅሰው እዚህ ቦታ ላይ ነው። ስለዚህ ሁለተኛ ቆሮንቶስ ሲጠቀለል በስቃይ ውስጥ የተገኘ ክብር ነው። ክብር ዝም ብሎ አይመጣም አለ። በዚህ ሁሉ ውስጥ ሳልፍ እግዚአብሔር ማልፍበትን መከራ የሚያጣጣልኝ ክብር በማሳየት ነው አለ። አይ በጣም እያሰቃየን ጨርቅ አይቀይርልኝም ማለት ጨርቅ መቀየር ለዚህ መከራ መልስ አይሆነኝም ይላል። ስለዚህ እግዚአብሔር ማልፍበትን ሁሉ ሲቃይ በተወሰነ መንገድ የሚያቀዘቅዘኝ እያሳየኝ ነው አለ። አጠገባቸው ያለው ሰው በትህትና የምታልፍበት መከራ መጨረሻ ክብር አለው በሉት። አያችሁ እየተሰቃየ ብሎ ይቀጥላል ብሎ አልዘጋውም። ሶስተኛ ሰማይ ደግሞ ሄጄ መጣው ይላል። ክብር ለኢየሱስ ይሁን። ስለዚህ ይሄ ደብዳቤ በስቃይ ውስጥ የተገኘ ክብር በጣም በስፋት አለው። ጳውሎስ ምን ያክል በእግዚአብሔር ብርሃን እንደተነካ የምታውቁት በዚህ ሁሉ ቻሌንጅ መካከል አልፎ አሁንም የሚከብድብኝ የእግዚአብሔር ቤተክርስቲያን ጉዳይ ነው ይላል። ምን ያህል አጥልቆ እንደነካው የምታውቁት የደረሰበት ነገር አቋም አያስቀይረው። የደረሰበት ነገር ጳውሎስን ኮምፕሌን የሚያረግ ክርስቲያን አላረገውም። እንዲያውም አሁንም የሚከብድብኛው የእግዚአብሔር ቤተክርስቲያን ጉዳይ ነው፣ ወንጌል ነው አሁንም ፕሮግራሜ ይላል። አንዳንዶቹ እሱ ካለፈባቸው መከራዎች ሞት ይቀላል። መሞት ማረፍ ነው። ካንዳንዶቹ መሞት ናፍቆ አታገኘው። በዚህ ሁሉ ውስጥ ግን ታግሶ በክብር ዘጋልኝ ይላል። ክብር ለኢየሱስ ይሁን። ምዕራፍ 3 እና በስቃይ ውስጥ የተገኘ ክብር ነው። እናንተ ስታጠኑ በጣም በጌታ ፍቅር መከራችኋለሁ። ሁለተኛ ቆሮንቶስን አንብቡት። ሼን ሳምንት የሚቀጥለውም ሳምንት እዚሁ ደብዳቤ ላይ ነው የምመጣው። በዚሁ ደብዳቤ ላይ ነው የምመጣው። ወደ ውስጥ ገባ ብዬ የሚቀጥሉ ምዕራፎች አሉ። ኖርማሊ እስከ ምዕራፍ 7 የተያዘ ሐሳብ አለው። መሃል ላይ ገብቼ ደግሞ ኔክስት ዊክ እናገረዋለሁ። ስለዚህ እናንተ በደንብ አንብባችሁት ነው። በጣም የአቋም ሰው ያረጋቸዋል። ሁለተኛ ቆሮንቶስ የአቋም ሰው ነው የምትሆነው። ኮንቪክሽን ይኖርሃል። ስለነጋለ መኖር አትቀጥልም። ስላልሞትክ መኖር አትቀጥልም። እምትኖርልህ ነገር ይኖርሃል። ሞት ቢመጣብህ አልጨረስኩም ነው የምትለው። ምን ላርግ አትለው። እስቲ አሜን በሉ። ሰውየው በጣም አስደናቂ ያቋም ሰው። የእግዚአብሔር ጸጋ ብርታት እዚህ ደብዳቤ ላይ አለ። ሰው ብቻውን አንዷንም አይሻገራትም። ጸጋው በእኔ ደከመ የሚለውን የምታዩት እዚህ ደብዳቤ ላይ ነው። የሆንኩት አይደል ያላቸው አንደኛ ቆሮንቶስ ላይ ነው። የሆንኩትን ሁሉ የሆንኩት በእርሱ ጸጋ ነው ብሏል። የጸጋ ጉልበት ሰውየው እንዴት አያልቅም፣ እንዴት አይተንም። የሁሉ መከራ እየመጣበት እንዴት ተዳሰሰላለው ነው። ይሄን ሁሉ ተቀብሎ እንዴት የሚዳሰስ ሆነ፣ እንዴት አልጠፋም በእና ለማለቱ አየር ላይ ጸጋ ነው ሰብስበው ያቆመው። አይ ስጋና አጥንቱን ገጣጥመው ያዘለት ጸጋ ነው እንጂ የደረሰበት አንዷ መከራ ሰው ትገላለች። ይሄ ሁሉ ወርዶበት እስቲል ይቀጥላል። እና አንብቡና ነው ምዕራፍ 3 እኔ ያነበብኩት ከቁጥር 12 አካባቢ ጀምሮ የእንትኑ ግማሽ ወገቡ ላይ ነው የመጣሁት። ይህን የመሰለ ተስፋ ስላለን ገልጠን እንናገራለን ወይንም በድፍረት እንናገራለን። ምንድነው ያለው ተስፋ ሲባል የአዲስ ኪዳን አገልግሎት ነው። የአዲስ ኪዳን አገልግሎት ነው። ምዕራፍ 3 ላይ ጳውሎስ ሲጀምር ምን ብሎ ነው የሚጀምረው? ከኛ ወደ እናንተ ወይንም ከናንተ ወደኛ የሚጻፍ የምስጋና ደብዳቤ ያስፈልገናል ብሎ ይጀምራል። አሁን ለናንተ ስለኔ የሚጻፍ ሪኮመንዴሽን ሌተር ያስፈልጋል። ጳውሎስ ማለት እኮ ተብሎ ለናንተ ስለኔ መነገር አለበት ወይንም ስለናንተ ለኔ የሆነ ሰው መጥቶ የቆሮንቶስ ቤተክርስቲያን ብሎ ያስፈልገናል፣ ሪኮመንዴሽን ሌተር ያስፈልገናል ይልና
እናንተ በእኛ የተገለገላችሁ የክርስቶስ መልእክቶቻችን አይደላችሁም ወይ? እናንተ ራሳችሁ ደብዳቤ the living letters ተራማጅ መልእክት ደብዳቤ ላይ ከመጻፍ ሰው ላይ መጻፍ ይሻላል። ጳውሎስ እንደዚህ ይላል ሕያዋን መልእክቶቼ በእኛ የተገለገላችሁ የክርስቶስ መልእክቶች ይልና ጳውሎስ በጣም ዋይዝ ነው ባይዘ በጣም ጥበበኛ አገልጋይ ነው። እኔ አይደለም የጻፍኩት ይላል። እኔ ጻፊ አይደለም ይላል። ጻፊ እግዚአብሔር ነው። የጻፈበት ቀለም መንፈስ ቅዱስ ነው። እኔ መጻፊያ እስክሪብቶ ነኝ ይላል። አይ የነገሩ ባለቤት እግዚአብሔር ነው ይላል። የመልእክቱ ባለቤት እግዚአብሔር ነው። ክርስቶስ እግዚአብሔር ነው። ወንጌል እግዚአብሔር ነው። በእናንተ ልብ ላይ እግዚአብሔር ይህን መልእክት የጻፈው በመንፈስ ነው። ሰው በሰው ልብ መጻፍ አይችልም። መንፈስ ነው የሚጽፈው። መንፈስ ቅዱስን ጳውሎስ ኢንክ ነው ቀለም ነው ይለዋል። እኔ ማስተላለፊያው ነው። እናንተን ያየ እኔን አያየኝም፣ እናንተ ላይ መልእክቴን ያገኘዋል ይላል። እስቲ አሜን በሏ። እናንተን ሲያዩአችሁ ምንድነው የሚታየው ባካችሁ? ክርስቲያኖ እንድማማች ሰዎች ሲመጡ የሚያዩት ጳውሎስ እንደዚህ ይላል እናንተን የቆሮንቶስ ከተማን ቸርች ያየ ሰው የኔን ስብከት ያገኘዋል፣ የኔን አገልግሎት ኮርነሬን ያገኘዋል። ምክንያቱም እናንተ መካከል በኖርኩባቸው በእነዛ 18 ወራት ወይንም 1 ዓመት ከ6 ወር ጊዜ አብሬያችሁ ስኖር ከኢየሱስ ክርስቶስ በቀር ወይንም ደግሞ ከተሰቀለው ከርሱ በቀር ሌላ ነገር ላለማወቅ ሁሉ ቆርጬ ነበር። 1 ዓመት ተኩል እናንተ ማል ሲቀመጥ ሌላ ነገር ላለመስበክ አይደለም፣ ላለመስበክ አይደለም፣ ላለማወቅ ኢቭን ወደ አይምሮዬ ክሮስ እንዲያረግ ፈቃደኛ አይደለም ይላል። ከአፌ ወጥቶ እናንተ እንድሰሙኝ ሳይሆን ወደኔ እንዲገባ ራሱ ዝግጁ አልነበርኩም ይላል። ስለማላቀው ብቻ ሳይሆን እንዲገባ ስለማልፈልግም ነው ይላል። ክብር ለኢየሱስ ይሁን። መልእክቴን ታውቁታላችሁ ይላል። ስለዚህ ስለኔ ሊጻፍ አይገባም ደብዳቤ። አንዳንድ ሾልኮ የገቡ ሐሰተኛ አስተማሪዎች ነበሩ። ከኢየሩሳሌም ከዋናዋ ከናት ቸርችን የመጣኑ ይያሉ ደብዳቤ ያሳዩአቸውና ጳውሎስንም ሐዋርያነቱንም ሐዋርያዊ ስጦታውንም ያጣጥላሉ፣ ስልጣኑንም ያጣጥሉ ነበርና ደ አለ ጳውሎስ እንደ ማንንም መጥቶ ስለኔ ለእናንተ መንገር አለበት እንዴ ብሎ ዲፌንድ ያደረገ ነው። ከዛ በኋላ ግን ሰውየው በጣም ብልህ ነው። ከላዩ ላይ ይወርድና ወደ አገልግሎቱ ይገባል። በእኛ የተገለገላችሁ የክርስቶስ መልእክቶች ይልና በመንፈስ ነው እናንተ ላይ የተጻፈው ይሄ ደብዳቤ ይላቸውና ይላል ወዲያው ከብሉይ ኪዳን አገልግሎት ጋር ይነጻጸረም የኛ አገልግሎት አለ። እንዴት የብሉይ ኪዳኑ አገልግሎት እግዚአብሔር በድንጋይ ጽላት ላይ ነው የጻፈው፣ ይሄኛው በልብ ጽላት ላይ ነው የሚጻፈው ብሎ ቶሎ ብሎ ወደ ኒው ቴስታመንት ሽፍት አረገ። አይ ስለራሱ ዲፌንድ ከማድረግ ዘለለና እንደውም አገልግሎቱ የአዲስ ኪዳን ነው አለ። እግዚአብሔር ኤርምያስ 31 ነው የፈጸመው በእኛ አገልግሎት ነው አለ። የድንጋዩን አጥቼ የሥጋ ሰጣችኋለሁ ሕጌም በልቦናችሁ ላይ ነው የምጽፈው ያለው በእኛ ነው አለ። ስለዚህ ለዚህ ለአዲስ ኪዳኑ አገልግሎት ብቆች አረገን። ሰፊሸንሲ ብቃታችን እሱ ነው። በእናንተ ልብ ላይ እግዚአብሔር ሊጽፍ ሲመጣ መጠቀሚያ አረገን። እናንተ የአዲስ ኪዳን አገልጋዮች እንድትሆኑ እግዚአብሔር አረገ። ደጁን የሆነ ሴሪሞኒያል የሆነ አገልግሎት ሳይሆን ከውስጥ የሚጀምር ከልብ መለወጥ የሚጀምር የአዲስ ኪዳን አገልጋዮች። እንደ ጥላውን ቆሞ መስበክ አይደለም አይደል? የአዲስ ኪዳን አገልጋዮች የሚለው ጳውሎስ ከልብ መለወጥ ጋር የተያያዘ አገልግሎት ነው። ይሄንን ነው እየተረከው ወረደ። ይህን የመሰለ ተስፋ ስላለን አለ ቦልድ ሆነ። ኒው ቴስታመንትን አመጣውና በቃ ጳውሎስ ቀና አለ። ያኛው ከጊዜ በኋላ የሚጠፋ ነው፣ ይሄኛው ዘላለማዊ ነው። ያኛው በመጋረጃ ነው፣ ይሄኛው በተገለጠ ፊት ነው ብሎ ቀና አለ። ያኛው ሞግዚት ነው፣ ይሄኛው ዋናው ነው አለ። ይህን የመሰለ ተስፋ ስላለን እጅግ ገልጠን እንናገራለን። ወንጌል መደብቁት አይደለም፣ ቦልድሊ መስበኩት ነው። ኢየሱስ እምታፍሩበት አይደለም፣ ቀና ብለ የምትናገረው
አንተ ማን ሲባል ነው ማፈር ያለብኝ ኢየሱስ ማን ሲባል ኦ ብዬ ነው መጀመር ያለብኝ ጳውሎስ ይሄን የመሰለ ተስፋ ስላለና እጅግ ገልጠን ቀና አለ ቆሮንቶስ ቸርች ስለራሱ ሲያወራ እየተሸማቀቀ ነበር የሚያወራው በድካሜ ታገሱኝ ባካችሁ እያለ ነው ስለ ኢየሱስ ሲያወራ ኦ ገልጬ ነው የምናገረው አለ እነዛኞቹ በጣም የብሉይ ኪዳን መጽሐፍት አድናቂዎች ናቸው የሙሴ ሕግ ሰባኪያን ናቸው እና ጳውሎስ እንደዚህ አለ የፊቱ ብርሃን እየጠፋ ሲሄድ እስራኤላውያን እንዳይመለከቱት ፊቱን በጨርቅ እንደሸፈነ ወይንም ፊቱ ላይ መጋረጃ እንዳደረገ እንደ ሙሴ አይደለንም አለ ይሄ ይላችሁ ዘጸአት 34 ላይ ነው ያለው ዘጸአት 34 ላይ ሙሴ ፊቱ ያብረቀረቀ ከተራራ ሲወርድ አላወቀም አይደል ፊቱ እንደሚያበራ ያ ውሎ ነው ለአንተ ኖርማል የሆነ ነገር ለሌላ ሰው ኖርማል አይሆንም አዋዋለ ነው እና ሰውየው እዛ ክብር ውስጥ ስለቆየ ሲወጣ ፊቱ ላይ ቀረንቱኑ እዛ ውስጥ የነበረው ነገር ውስጡ ባይገባም ደጁ እዚህ ላይ ግን ቆየ ቁርበቱ ላይ እና ሰውየው ሲወርድ እስራኤላውያን ሙሴ አሉት አቤት ፊቱ እኮ ያበራ ነው አላወቀም ነበር ይላል ፊቱ ላይ መጋረጃ አረገ ይላል ስሙ ዘጸአት ላይ ያለው ሐሳብ ምንድነው የሚመስለው ማየት አቅቷቸው የሸፈኑ ነው የሚመስለው ጳውሎስ መጥቶ ሚስጥር ነገረን እየጠፋ ሲሄድ እንዳያዩት ነው አለ የሙሴ የፊቱ ብርሃናው የሸፈነበት ምክንያታው ክብሩን እንዳያዩ አጭበርብሯቸው አይናቸው አቅቶት ሳይሆን እየደበዘዘ ሲሄድ እንዳያዩት ነው ዲሚኒሽድ ግሎሪ ነው የሚደበዝዝ ነው እየቀነሰ የሚሄድ ነው የሚቀዘቅዝ ነው ደጅ ነው እየጠፋ ሲሄድ እንዳይመለከቱ ፊቱን በጨርቅ እንደሸፈነ እኔ እንደውም በጣም ጌታ ይባርካቸው የቀድሞ ትርጉም ፊቱ ላይ መጋረጃ እንዳደረገ ነው የሚለው ሰው ፊት ላይ መጋረጃ ከባድ ለቸርች ሲሆን ነው እንጂ እዚህ ላዩ ላይ እንደዚህ አሰርቶ ከድኖ ነው የሚዞረው ሰውየው ለምን ሲደበዝዝ እንዳያዩት አቤት ጳውሎስ ግን ከሁላችንም አክሊል ይሸራል መቼስ ምን አይነት ብርሃን ነው ደኛ ሁለተኛ ቆሮንቶስን ብንጽፈው ኖሮ አይናቸውን አጭበርብሮት ፊቱን ጋርደው ነው ምንለው ጳውሎስስ እየጠፋ ሲሄድ እንዳያዩት ነው አለ ደብዛዥ ነው አገልግሎቱ የሚደክም ነው አገልግሎቱ ወደ ኖርማሉ ሰው የሚመለስ ነው አገልግሎቱ ለዋጭ አይደለም ሩቅ ነው ልትጠጋው አትችልም ይኸውልህ ተራራ ላይ ያለውን ክብር እንዳይመስል ሙሴ ላይ የቀረችውን ትንሽ ብርሃን እንኳን ማየት አይፈቅድልም ብሎ ኪዳን እግዚአብሔር እንኳን ህዝቡን አይደለም ሙሴን እንኳን ሲያገኘው ቀጥታ አያገኘውም በመላእክት መካከለኛነት የተደረገ አገልግሎት ነው እግዚአብሔር ቀጥታ ሰው አያገኝም ለምን መሰለ ወደ ክብሩ እንድትጠጋ አይፈቅድልም አንወርዚነ አትበቃም ለዚህ ክብር ይላል እኔ መመጣበትን ተራራ ከነካ ትገደላለህ ይላል አንወርዚ ነው በፍጹም እንዳትመጣ ይላል አትጠጋኝ ይላል ከቀረብከኝ ትሞታለህ ይላል ለዛ ነው ጳውሎስ የሞት ነው አለው አገልግሎቱ የሚደበዝዝ የሚደክም ነው ተስፋ አስቆራጭ ነው ይጠፋብሃል ፊቱ አበራ ብለ ዞር ስትል ኃጢአት አታቆምም አይለውጥም አስደምሞ ሰውየው ፊቱ ላይ መብራት የበራለት ብርሃን የቀረለት ሰው እንኳን አይለወጥ ደጅ ነው እኔ ብሉይ ኪዳን የገባኝ በሆነ ነው መላችሁ ሰሞኑን ይሄን ሳነብ እየደበዘዘ እንዳይሄድ ነው የተሸፈነው አው እኛ በዘጸአቱ አንበበነው እንደ ፀሐይ አብረቅርቆ ሰውየው አይናቸው ሊያጠፋ ሲል ብለን ጳውሎስ መጣ እግዚአብሔር ዕውቀትን ብርሃንም የሰጠው ሰውየው እኮ እየደበዘዘ ነው ሄደው አለ ቀጥሎ አላነበባችሁትም ወይ እኮ ነው ዘጸአቱን ራሱ ምክንያቱም ሰውየው ሰፈሩ ሲቆይ እኮ ኖርማሉ ሰውዬ መጣ መጋረጃውን ገለጥ አድርጎ በቃለ አለስ የለም አሉት ፊቱ እንዲያብረቀረቅ ምክንያት የነበረው ያ ደመናና ክብር ተራራ ላይ ነው እየተለየው ሲመጣ እየደበዘዘ ነው የመጣው ስቲል ግን የእግዚአብሔር ነው ስቲል ግን አስፈሪ በሆነ መንገድ ነው የመጣው በፊት ላይ በሚያበራ አስፈሪ መንገድ ነው የመጣው ያኛውም ኪዳን ቀላል አይደለም
ባህር እየከፈለ ባርነት እየሰበረ ነው የመጣው በዚህ ክብር ከመጣ ይሏል ጳውሎስ ቀላል አይደለም እግዚአብሔር በጣቱ ድንጋይ ላይ ጽፎ ነው የሰጣቸው ቀላል አይደለም መለኮት ጽፎ ሰጣው ነው የሚለው ሙሴ እነግራለሁ ጻፍ አይደለም ያለው ጽፎ ነው የሰጠው ቀላል አይደለም አስፈሪ ነው አዲስ ኪዳን መጥቶ አስረጀው እንጂ ነገሩ በራሱ በጣም ጠንካራና ከባድ ነው አዲስ ኪዳን ከኋላ ስለመጣ አይደለም ያስረጀው የጊዜ አይደለም የኤክሰለንስ ጉዳይ አዲስ የተባለው ከኋላ ስለመጣ አይደለም ስለሚበልጥ ነው ጊዜ አይደለም አዲስ ያደረገው ብልጫው ነው በተተና አጠገባቸው የአዲስ ኪዳን አገልጋይ ነው በሉት እየጠፋ ሲሄድ እንዳይመለከቱ ፊቱን በጨርቅ እንደሸፈነ እንደ ሙሴ አይደለንም ስሙን ኪዳን ያረጋው እግዚአብሔር ብሉይም አዲስም ለነገሩ እግዚአብሔር ነው ያረጋው ምንድነው ልዩነቱ ብሉይ ኪዳን ላይ እኛን ያው ኪዳን ማለት ያው እናንተ በጣም በተሻለ መንገድ ታበራሩታላችሁ ግን በሁለት ወገን መካከል የሚደረግ ስምምነት ነው ኪዳን ጳውሎስ ግን ኪዳንን ሲያብራራ እኩል እኔና እግዚአብሔር አላረግነውም አይደል እኩል አላረግነውም ዲያቴክ የምትለው ኪዳን የምትለው ቃል ዲያቴክ የሚል አንድ ግሪክ ቃል ይጠቀማል መለኮት ኢንፍሉዌንስ አድርጎታል ምክንያቱም እኔና እግዚአብሔር እኩል ማድረግ አንችልማ አሁን ለአብርሃም እኮ እንዳረገው ነው ተዛይላችሁ እኔ እናንተ ኪዳን እናርጋለን እሺ አለ አብርሃም ምንድነው የምናረጋው ብሎ አብርሃም ሲጠይቅ ዋኖስ ምናምን እኩል ሰንጠቅ አስቀምጥልኝ አለው እሺ አለው እኔ እመጣለሁ አልፋለሁ አንተ ደግሞ ትሻገራለህ አዎ በቃ ኪዳናችንን ጠብቀን እንኖራለን ብሎ ነው አብርሃም ኪዳኑን ያፈረሰ እንደ ዋኖስ ሰንጠቅ ሊል ነው አብርሃም ከዛ እግዚአብሔር ጠበቀው አብርሃምን ሲጠብቀው ሰውየው አይተኛም አሞራ ያባራል ቀኑ ሙሉ አራተኛ ይሏል እኩል ካረጉ አብርሃም አይችለውማ መጨረሻ ላይ እግዚአብሔር አብርሃም ላይ እንቅልፍ ጣለ ይላል አልተኛ ሲለው ጣለበት ይላል ሰውየው ሲተኛ እግዚአብሔር ኪዳኑን አርጎት ሄደ ይላል ሰውየው ብድግ ሲል ኦሬዲ እግዚአብሔር ኪዳኑን አርጎ ሄዷል ምንድነው ሲለው ለዚህ ኪዳን እኔ ብቻ ታማኝ ነኝ አለው ምክንያቱም ምዕራፍ 15 ላይ በዚህ መንገድ ኪዳን አርገው 16 ላይ አጋርጋ ይገባል ሰውየው መሰንጠቁ ነው እንዳትሰነጠቅ አለው አዎ እኔ ብቻ ልታመንልህ አለው ስለዚህ በመለኮት ተጽዕኖ ውስጥ ስለራራልን ብቻውን ታማኝ ነው አዲስ ኪዳንም እግዚአብሔር ነው ያረጋው እግዚአብሔር ኪዳኑን ሲያረግ በእኛ በኩል ልጁ ቆሞ አረገ ኪዳኑ ዲማንድ የሚያረጋው ህይወት ነው ካፈረስከው ህይወት ነው የሚወስደው ስለዚህ እግዚአብሔር አንድ ልጁን ገሎ ኪዳን አረገ ኢየሱስ በእኛ በኩል ቆመ ስለመተላለፋችን ሁሉ ኪዳኑ የሚጠይቀውን ኢየሱስ አረገ በዚህ በኩል አባቱ በጣም ጀስት ነው አብ ጻድቅ ነው ኮምፕሮማይዝ አያረግም እግዚአብሔር ጻድቅ ማንንም ቢሆን አያልፈው ልጁ በዛ በኩል ቆመ አባት በዚህ በኩል ቆመ ስለኛ ብዙ የኪዳን መተላለፍ ኢየሱስ ቀረበ ህይወት ጠየቀው ኮስት አረገ ስለናንተ የሚፈስ የአዲስ ኪዳን ደሜ ነው ኮቨናንቱን ኪዳኑን እግዚአብሔር ክሮስ ላይ አረገ ልጁን ከፍሎ አረገ ኦሬዲ ኪዳኑ አልቆ ተጠራን ኪዳን አርገናል ኑ ግቡ ተባለ አሜን ነው ጳውሎስ ኪዳን የሚገባው በዚህ መንገድ ነው እግዚአብሔር ኪዳን አድራጊ ነው አዎ ለአዲሱ ኪዳን አገልጋዮች እንድንሆን አበቃን ያለው አብቅቶን ነው በራሴ በቅቼ ሳይሆን ሰፊሺየንሲ ክራይስት ነው የሚለው ጳውሎስ የዚህ የኪዳን አገልጋይ መሆን አትችልም አሕዛብማ ከነምናምኑ አይቻለም በህግ የሚንጠለጠለው አይሁዳዊም አይችልም ብቋን ያረገን እሱ ነው ስለዚህ ጳውሎስ ቀና ይላል ኦ ይላል ይሄኔ መሰረት ገልጬ ነው የምናገረው ስለዚህ ጳውሎስ
ብሉይ ኪዳን ብቁ አይደለም ማዶቁም ይለዋል ማየት አይቻልም ብሎ ጋርዶበታል የተደበቀ ነው ምንም ነገር ማየት አትችልም እግዚአብሔር ራሱን ሊያሳይ አይችልም እግዚአብሔር ማንተ ጋር መምጣት አይችልም ይፈልጋል ግን አይችልም አክሰስ አያደርግም አንተ ብቻ አይደለም እግዚአብሔርን ማታገኘው እሱ ማንተ ጋር መምጣት አይችልም በመካከላችን በጣም ረጅም መታረቅ የማይችል ነገር አለ ስለዚህ እግዚአብሔርም ሩቆ ቆሞ ይናገራል አንተም ሩቆ መተሰማዋለህ በሩቁ ታያለህ አትጠጋም አዲስ ኪዳን መጣ ጳውሎስ እንደ ሙሴ አይደለንም ካለ በኋላ ነገር ግን በተገለጠ ፊት አለ መጀመሪያ ደረጃ ያኛው የተሸፈነ ነው ማየት አልቻልንም ሩቅ ነው የተደበቀ ነው ይሄኛው ገና ሲጀምረው በተገለጠ ፊት እስቲ አሜን በሉ ፊቱ አው መጋረጃ የለውም ማለት የመጀመሪያው መጋረጃው ተነስቷል አርነት የሚለው ብዙ ጊዜ ለጉባኤያችን እንጠቅሰዋለን የጌታ መንፈስ ባለበት በዛ አርነት አለ ምንለው ለአጋንንት ነው ብዙ ጊዜ ካጋንንት ጋር የሚያዝ ክፍል አይደለም ሰው እግዚአብሔርን ፉሊ አክሰስ ማድረግ ይችላል ማለት ነው አርነት ብሉይ ኪዳን የከለከለውን በሙሉ እግዚአብሔር አንስቷል ማለት ነው አርነት አሜን ነው የኔን ፐርሰናል ነገር ከመስራት ጋር አያያዝም አርነቱ የኪዳን ጉዳይ ነው መጀመሪያ መጋረጃ የለውም ማለት አዲስ ኪዳን ኢየሱስ ሲሞት ያደረገው የመጀመሪያ ነገር የቤተ መቅደሱ መጋረጃን የቀደደው ወደ ውስጥ መግባት የሚችለው አንድ ሊቀ ካህን በአመት አንዴ እግሩ ላይ ቃጭል ተደርጎለት በገመድ ነው የሚገባው አሁንስ እኛ ሁላችን ነው የሚለው ኢየሱስ መጋረጃውን ቀደደው ብቻ ሳይሆን ግር ብለን የገባነው አንድ ግለሰብ በአመት አንዴ አይደለም ሁላችን ነው የሚለው እኛ ሁላችን በመጋረጃ በማይከደን ፊት የተወሰኑ ያገልጋዮች የተወሰኑ የተመረጡ ሰዎች በጣም የጥቂት ሰዎች አይደለም ሁላችን እስቲ ጮክ በሉና ሁላችንም በሉ እስቲ ዋው እንደዚህ አይነት ኪዳን አልነበረም እኛ ሁላችን በመጋረጃ ባልተከደነ ፊት አየ እግዚአብሔር መጋረጃን ገፈፈ ብቻ አይደለም ጳውሎስ ይያለ ያለው መጋረጃውን ሲገፈው ማየት የተከለከለ ነገር ማየት ተቻለ የመጀመሪያው በዛኛው ኪዳን ማየት አይቻልም አሁንስ ማየት ይቻላል እኛ ሁላችን በመጋረጃ በማይከደን ፊት እናየዋለን ማየት ብቻ ግን አይደለም ዋው በጣም ኤክሳይትድ ነው የሚያደርገኝ በጣም ነው የሚያስደንቀኝ ማየት ተቻለ የእግዚአብሔር ክብር እንዲታይ ተፈቀደ ሰው የእግዚአብሔርን ጽድቅ አክሰስ ማድረግ ቻለ የመጀመሪያው ጳውሎስ ሚሎስ ነው ማየት ቻልኳል ያኛውስ አታይ ነው የሚል ይሄኛውስ ማየት ተቻለ እየደበዘዘ የሚሄድ አይደለም ማየው እየጠፋ እየደከመ የሚሄደውን የሙሴን ፊት አይደለም ማየው ከክብር ወደ ክብር እየቀጠለ የሚሄደውን የኢየሱስን ፊት ነው ማየት የተፈቀደልኝ መጋረጃውን ከፍቶ አለ ማየት ቻለው አየሁ ቴስታመንት በጣም የሚገርም ነው ሪቪልድ ሆነ ፈልጌ አግኝቼው አይደለም ግልጥ ይሄንን ግሎሪ ሙሴ ኤክስፔሪየንስ አድርጎት ያውቅ ታላቁ ሙሴ አብርሃም ያውቅ እነ ኤልያስ አያውቁት በሩቅ ተሳለሞት ነው የሞቱት አንተስ ውስጡ ነህ አንተስ ይሄ ክብር ፊትን ያለው ዓለማወቅ እንዳላስክ ያረጋል እንጂ ሰው እኮ ቢገባው የህይወት ትርጉም ሁሉ ነው ዝብርቅርቅ የሚለው ማየት ቻልና ለጳውሎስ አየን ይሉታል ቆሮንቶስ አው አረሱ ብቻ አይደለም እና የጌታን ክብር እንደ መስታወት እያብለጨለጨ ተመልካች ብቻ እንዳልመስል አለ አሳይነኝ ይው ብቻ አይደለም ያለኛው ኤክስፔሪየንስ ማርገው ብራዘር መስታወት የመስታወት አገልግሎት አብለጭላጭነ የሚያምር መስታወት የለም የሚያምር መልክ የሚያሳይ መስታወት ነው ያለው መስታወት መልክ የለውም መልክ አሳይ ነው
ኒው ቴስታመንት አንተን አጥፍቶ ራሱን ነው የሚያሳየው አንተና እግዚአብሔር አትታዩም ብቻውን ነው የሚታየው የሚያስደንቅ መስታወት የለም መስታወቱ ላይ የሚታየው አይ በጣም የምታሳየው ከሆነ አንተ አካባቢ አይጠፋም መስታወት ጋር እኮ አይጠፋም ብዙ ሰው ያ አይ ያሳያል በደንብ የምታሳይለት ከሆነ አንተ አጠገብ አይጠፋም እግዚአብሔር ቶሎ ቶሎ ፊቱን አንተ ላይ ሌሎች እንዲያዩለት ውበቱን አንተ ላይ ያረጋዋል ድምቀቱን አንተ ላይ ያረጋዋል በሱ ያለው ምንም ሳይቀርብ አንተ እንዲታይለት ይፈልጋል እየተዟዟረ አጠገብ ይቆማል የጌታን ክብር ዋት ጳውሎስ እያወራ ያለው ስለ ጸጋ አይደለም ስለ ክብር ነው ስለ ፐርሰን ነው እያወራ ያለው ስለ ማንነቱ ነው እያወራ ያለው ከእጁ ስለምትቀበለው አይደለም ስለ ምንጩ ነው እያወራ ያለው ስለ ባለቤቱ ነው እያወራ ያለው የጌታን ክብር the glory of God እግዚአብሔርን ለማሳየት የተጠራ ሰው እግዚአብሔር ራሱን ለማሳየት የመረጠው አካል የጌታን ክብር በጣም ሄቪ ነው ከባድ ነው የጌታን ክብር አባቶቻችን በሩቅ እንዳታዩ ተንቀጥቀጡ እግራቸው እየተንቀጠቀጠ አረ ሙሴ እግዚአብሔር እንዳይናገር ያሉት ያ ክብር አንተውስ ገብቷል እኮ ተራራው ላይ የነበረው ያ ባንተ አደረ ነው እኮ አይ ክርስትና ህይወት ነው እግዚአብሔርን የምታሳየው ባንተ ህይወት ያለፈ ነው አይ ታጣቀሞበት ይጥልህ አይደለም አንተም ኤክስፒሪየንስ ታደርገዋል ባንተ ህይወት ውስጥም ያልፋል አንተም በዚህ ሐሴት ታረጋለህ መስታወቶች መልካችሁን ለማሳየት እንዳጥሩ መልኩን የሚያሳይ መስታወት የለም መልክ የሚያሳይ መስታወት ነው ያለው ይሄ ቻሌንጅ ቢያረጋኝም ግን እውነት ነው ደስስ ያረጋል አንተን እሱስ ደመቅ ይልባል በጣም የምትወደው ጥቁር መስታወት ነው እንዴ አንተን የሚያሳይ እንጂ በደንብ የሚያሳይ ጋር ነው የምትቆም እንደ መስታወት እያብለጨለጭን ይልና አንዴ ያሳይኸው አይበቃም it's a process ከክብር ሞር ይጣጋሃል በጣም ይቀርባል ዞር ብሎ ይሄኛውም ይታይልኝ ይላል ይሄኛውንም አሳይልኝ ይሄኛውንም ግለጥልኝ ይላል ከክብር ወደ ክብር አይ መጋረጃ ገፈፈ ይሄኛለ አሳየኛለ ጨምራ አሳየኛ ምንም ሳይቀረው በልጁ በኩል ያሳየውን ክብር ደግሞ ባንተ በኩል ወደ ዓለም ለማንጸባረቅ የዚህ ኪዳን አገልጋይ ለመሆን አበቃ አሜን it's a sufficiency of Christ ይሄ በክርስቶስ በኩል የተገኘ ብቃት ነው በሱ በኩል ብቻ የተገኘ ብቃት ነው ኖርማሊ ሰውማ ተራራውን ከነካ የሚገደልበት ነው አትችልም በክርስቶስ በኩል ብቻ ጳውሎስ ለዛን ብቋን አረጋን ይልና አንድ ቃል አለች እሷ ልንገራችሁ ከክብር ወደ ክብር እንለውጣለን ከማለት በፊት ያላት ጌታ ግን መንፈስ ነው ይሄ የመጽሐፍ ቅዱሳችን ትምህርት ነው እዛ ዮሐንስ 4 ላይ ለዛች ለሳማርያዊቷ ሴት ትዝ ይላችኋል እግዚአብሔር መንፈስ ነው አለ ኢየሱስ በጠቅላላ የመጽሐፍ ቅዱሳችን ትምህርት ሲሰራ እግዚአብሔር መንፈስ ነው ጌታ ግን መንፈስ ነው
የጌታ መንፈስ ባለበት በዚያ ምን ማለት መሰለ አንተ ከመጋረጃ ተገፎልህ ወደ እግዚአብሔር ክብር ተቀርባለህ ማለት ብቻ አይደለም እሱም ያለ መከልከል አንተን ያገኛል ማለት አይ ብሉይ ኪዳን እኔ ወደ እግዚአብሔር እንዳልሄድ ብቻ ሳይሆን እግዚአብሔርም ወደ እኔ እንዴት ይምጣ አዲስ ኪዳን እኔን እግዚአብሔር ፉሊ አክሰስ እንዲያደርገኝ ሁሉ አድርጓል የኢየሱስ ደም እግዚአብሔርን ያለ መጠን ወደ እኔ ያስጠግቶታል አጠገቤ ቆሞ እንዲያርግ ሊለኝ አይደለም ውስጤ እንዲያደር አድርጎታል አርነት የተባለው ይሄ ነው ትርጉሙ እግዚአብሔር ያለ መጠን ጥላሁንን አግኝቶታል ጥላሁንም ደግሞ እግዚአብሔር በገለጠው መጠን ወደ ውስጥ ይገባል አርነቱ ወደ ላይም ነው ወደ እኔም ነው እኔ ነጣ ወጣው ወደዛ ክብር እሄዳለሁ ያንን አበራለሁ እሱስ ያለ መጠን ይጠጋኛል ይነካኛል ብቻ እኔ ውስጥ ገብቶ አደረ አምላክ ገብቶ አደረ አማኑኤል አባቶቻችን መለወጡን ፈልገውታል አልቻሉም በሩቅ አይተውታል መጠጋት አይችሉም የለወጣቸው ክብር ደጅ ነው ያለው ጥላሁን መለወጥ ይችላል የናፈቀውን ክብር ያገኘዋል የሚለውጠው መንፈስ ውስጡ ነው ያለው የጌታ መንፈስ ባለበት በዛ አርነት አለ መንፈስ ቅዱስ በእናንተ አድሯል መንፈስ ቅዱስ በእናንተ አድሯል እንቆቅልሽ ከመፍታት ጋር አታያይዙት እግዚአብሔር በእኔ አድሯል ብሎ አርነቱ እሱ ነው እግዚአብሔርን አገኘሁት ክብር ለኢየሱስ ይሁን የብሉይ ኪዳን መጽሐፍት ሲነበቡ መጋረጃው በልባቸው ይኖራል ማለት የብሉይ ኪዳን መጽሐፍ አታንብቡ ማለት ነው እንዴ አይደለም እንደሱ አይነት ትርጉም የለም ቀደም አልሰማችሁም እንደ መጣው መልእክት ነበራችሁ ዘፍጥረት 50 አልነበራችሁም እንዴ የሙሴ ሕግ ማለት ነው ከጸጋ ጎድለ በሕጉ ለመዳን ስታስብ መጋረጃ ፊት ነው የሚደቀለው የቀደመውን ኪዳን ስላለማንበብ የቅዱሳት መጽሐፍትን ስላለማንበብ የተጠቀሰ ቃል አይደለም የዚህ ኪዳን ጀማሪ የዚህ ኪዳን ሕይወት የሆነውን ኢየሱስን ተተዞር ብለህ ወደዛኛው የሄድክ ቀን ማለት ነው መጋረጃው ክብር ለኢየሱስ ይሁን ንጽጽሩ የቀረበው በሙሴና በኢየሱስ ስለሆነ ያኛው የብሉይ ኪዳን ፒላር ነው ጌታችን ኢየሱስ ደግሞ የዚህኛው ኪዳን ፒላር ነው ሕይወት ነው ኢየሱስ የዚህኛው ኪዳን ሕይወት ነው ጌታ መንፈስ ነው ጌታ መንፈስ የጌታ መንፈስ ባለበት በዚያ እግዚአብሔር እዚህ መገኘት ይችላል እኔ እዚህ እግዚአብሔርን ማግኘት ይችላል በማንኛውም ሰዓት ከክብር ወደ ክብር ቀየራለሁ እንለወጣለን እንዴት ሲሉት መንፈስ ከሚሆን ጌታ ይሆንልናል መለወጡን የሚመራው ራሱ እየተጠጋ የበለጠ ራሱን ያሳየብህ አይ በጣም ይለውጠናል ማለት እኛ እንጠፋለን ማለት ነው እሱም ብቻ አሳይኖናለን ማለት ነው መስታወትነት በደንብ ይታያል ሲለውጥህ ይወለውልሃል ማለት ነው ያጸዳሃል ማለት ነው አሜን ነው ክብሩን ለማሳየት የተጠራችሁ መስታወቶች ናችሁ መጋረጃ ተገፎልናል ወቁ እዩ ተብለናል ወቁ አንጸባርቁት ተብለናል ወዳጆች ሆይ ወቁ የበለጠ ደግሞ እየተጠጋሁ ከአንድ የክብር ዲግሪ ወደ ሌላ የክብር ዲግሪ ደግሞ ራሴን በእናንተ እገልጣለሁ አለ
ክብር ለማንጸባረቅ የተፈለገ ትውልድ ፐርሰኑን ፕሮሞት ለማድረግ የተፈለገ ትውልድ አየ እግዚአብሔር ራሱን ነው ማሳየት የፈለገው አትሰብስቡ ራሳችሁ ልቀቁለት እድሜያችሁ ሁሉ የሱ ይሁን ዘመናችሁ ሁሉ እሱን አስተዋውቆ ይጨርስ እንዴት እድለኞች ናቸው እዚህ መጽሐፍ ውስጥ ያሉ ሰዎች ለራሳቸው አይኖሩም አሳይቶት ብቻ አለቁ ብዙ ጊዜ ይባላል እንደ ምንድነው እንደ ሻማ ቀልጠው ምንድነው ሻማ ስትቀልጥ የሞተች ነው ይሄኛው ምንድነው እያሳየው ነው እና ሻማ እያለቀሽ ነው ይሄኛው እየደመቀ ነው አይ ህይወትህ የሚበዛው አንተ ስትጠፋ ነው ክብር የሚጨምረው አንተ በጣም ስትደበዝዝ ነው አሜን ነው እኔ እንዴት ነው እግዚአብሔርን ክብር ማሳየት ያለብኝ ብዬ ከጠየቁት ኢየሱስ እንዴት ነው ያሳየው ብዬ እኮ መጠየቅ ነው ያለብኝ ኢየሱስ ያባቱን አሳየ ምንም የቀረ ነገር የለም ኢየሱስ አሳይቶታል በምን መንገድ ነው ኢየሱስ ያሳየው ብዬ እኮ መጠየቅ ነው እኔ በምን መንገድ ላሳየው ብዬ ካሰብኩ ኢየሱስ ያባቱን ክብር ያሳየው ያለ መጠን ዝቅ ብሎ ነው በፍጹም ትህትና ነው አይደል አባቱን ያሳየው ኢየሱስ ያለ መጠን ዝቅ ሲል አባቱ ያለ መጠን ወጣ በጣም ዝቅ ሲል ኢየሱስ ሙሉ በሙሉ አባቱ መጣ ፍጹም ትህትናው ነው አባቱን ያደመቀው ዝቅ ብላችሁ አሳዩ ማለት ነው be humble yourself አሜን ነው ትራንስፓረንት የምትሆነው ያኔ ነው ታሳልፈዋል ከኋላ ያለው በሙሉ ያየዋል ትህትና የክርስቲያናችን ካርዲናል ፕሪንሲፕል ዋና የሚባለው ፕሪንሲፕላችን ትህትና ነው ዝቅ ያለ ሰው ምንም ሆነ አይከብደው ለሰው ደግሞ ትክክለ ሌቭል ግራውንድ ይሁን በራሱ ይጥላል እዚህ ላይ ቁጭ ካልክ ተነስተህ እስክትመለስ አንድ ሰው ብድግ ቢያደርገው ትወድቃል ይጥላል መሬት ቁጭ ያለ ሰው ምን ብታይ ወዴት ይወድቃል ከመሬት ኢየሱስ ዝቅ ባይል እኮ አያገኘንም እዛውን ወዳቸዋለሁ ቢል እዛ ካገኘም ያገኛቸው በሕግ ውስጥ ያሉትን ለዚህ ድንጋይና ምናምን የሚያመልከውን በምን ያገኘናልኛ አሕዛቦችን ዝቅ ሲል እታችኛ ነን ያለነው አገኘን ይዞን በደጋለ ምን ማለት ነው ትሁት ስትሆን የምታድነው ይበዛል በጣም ዝቅ ስትል አክሰስ የምታረገው በጣም ብዙ ወድቆ ነው ያለው እኔ ዝቅ ለማለት ሬዲ ኮንኩኝ ከኔ ጋር ያለው መታየት ይችላል ክብር ለኢየሱስ ይሁን ስለዚህ ከአንድ የክብር ዲግሪ ወደ ሌላ የክብር ዲግሪ የሚጨምረው በመንድነው ካለ እሱ እንዲጨምር እኔ በጣም መቀነስ አለብኝ ስለዚህ እሱ በጣም ይመጣል ማለት ነው ስለራሴ ካላወራሁኝ እሱ ስለራሱ ያወራል እኔ በጣም ከደከምኩ እሱ ይመጣል በዚህ መንገድ ራስን አሳይ ደግሞ አንለው መንገድ አናሳየውም እንዴት እንደሚያሳይ ያቀበታል እድል ብቻ ስጠው መከበሪያ መንገድ አንጠቆመውም በምን በኩል እንደሚከብር ያውቃል የዚህ ኪዳን አገልጋዮች እንድትሆኑ አብቅቷችኋል this is your message ቆመናችሁ ጸሎት ላድርግላችሁ አንሱ እጆቻችሁን አንድ ሰው ድምጹን ከፍ ያርግና የአዲስ ኪዳን አገልጋይ ነኝ በሉ እስቲ የዚህ ኪዳን አገልጋይ ነኝ በሉ እስቲ ሃሌሉያ ጮክ በሉና ብቃቴ ኢየሱስ ነው በሉ እስቲ ኢየሱስ 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 ክብርን እንድናይ ብቻ አይደለም ያረከን እንድናንጸባርቅህም ነው ያረከን ኑ እዩኝ ብቻ አይደለም ያልከን
በእናንተ ታያለው ነው ያልከን ያባትን ክብር ያሳየ ክብርን በእኛ ለማሳየት ብቃታችን ሆነ የጠራህን ሃሌሉያ እንዴት አርጌ ስንል መንፈስ የሆነ ጌታ ይህንን ያደርጋል እንደተባለልህ ራሳችንን አምጥተናል ራስን ግለጥበት ራሳችንን አቅርበናል ፊትን ግለጥበት ራሳችንን አምጥተናል ማንነትን አሳይበት እንደገና ድገሙና ኢየሱስ ከፍ አድርጉ እጆቻችሁ ከናንተ ቤት ያልፋል መንደሩን ሁሉ ይነካዋል አካባቢያችሁን ሁሉ ይይዘዋል ከናንተ ያልፋል አንቺን ብቻ ነክቶ አይተውሽም ባንቺ በኩል ይብረቀረቃል ብራዘር ባንተ በኩል ወደሚቀጥለው ምዕራፍ ይሄዳል ሻብራሪኮ ፕሮሆቶያ ሉዳጋ ባጋቶ ጎቦቼ ጋባጋዲዳቦ ሳባ ሂታዩ ዳጋባጋ ጃጋቦ ዳሪያ ኢየሱስ 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 የሚገለጥባችሁ ክብር አለ የምታሳዩት መልክ አለ በእናንተ የሚወጣ አካል አለ በላያችሁ ላይ ብቅ የሚል ሌላ ውበት አለ ኢየሱስ ይባላል ኢየሱስ ይባላል ሂዳሎስ ቶምባራካ ጩጋዳጎ ቻምባላሃጊባ ሄይ ዶሎ ዳጋ ጃባዳያ ታይ ግራናምባ አልፍሬላ ዶሌ ቦርዳሊ ቃሊቶሌም ባራዲና ፋይቃጦ ባጋ ቦርዳሊ ጎቤራዱጃ ሌላ የክብር ምዕራፍ ከፊት አለ ከክብር ወደ ክብር አለ ሌላ የሚገለጥ አለ የሚበራ የሚብራራ አለ በእናንተ መታየት የተፈለገ አለ ባንቺ እድሜ ሊገልጠው የወሰነው አለ በዘመናችሁ ሌላ ነገር አሳይታችሁ አትለፉ መስታወትነታችሁ ለክብሩ ነው ማሳየታችሁ የተፈለገው ለክብሩ ነው መድመቃችሁ የተፈለገው እርሱን ለማድመቅ ነው በጣም ብዙ የሚወለውላችሁ ራሱን ለማሳየት ነው አንተን ለማሳየት አይደለም ይወለወለህ ያለው ዙሪያ ዙሪያን ሲያጸዳ አጀንዳው ክብሩን ማሳየት ነው ቆንጆ ቦታ ላይ ሲያስቀምጥ ከፍ አድርጎ ሲያስቀምጥ መልኩን ሊያሳይብህ ፈልጎ ነው ደርዳሪዳ ሮስታሊታል ኮምብራሃዲዳ ራቃምባጋዳጋዶ ጄጋቫጋባጋላዲዶ ቤጃጋባጋዶባ ሃይቶል ፍላዲዳ ግራጃጋባጋዶባስ እያመቻቻችሁ ያላችሁ ሰዎች አላችሁ እያመቻቻችሁ ነው ከፍ ያለ ቦታ እያስቀመጣችሁ ነው ቅርጻችሁን እያስተካከለ ነው አውዮለወላችሁ ነው መደገፊያ ያደረገላችሁ ነው ምንም ቢያረግልህ የመጨረሻ አጀንዳው መልኩን መግለጥ ነው ምንም ነገር ቢያደርግልሽ አጀንዳው ውበቱን ባንቺ ማሳየት ነው ኢየሱስ ኢየሱስ